የኔ ልጅ አቅም እየተዳከመ ነው። እዛ አካባቢ ትንሽ የምንጫለች ከዛ ውሃ ይዘልኝ ነው። እሺ ምንድን ነው? ለምንድን ነው እዚህ ጋር ልብሳቸው የሚያጥቡት? በእነሱ ምክንያት ውሃ በሙሉ ተበከለ። በጭራሽ ውሃም አይጠጣም። አባዬ ይቅርብህ። ሰዎች በሙሉ ልብሳቸውን እሱ ሊያጥበው ውሃውን ቆሻሻ አድርገውታል። ውሃም አይመስልም። ችግር የለው። የተወሰደ እዚህ አካባቢ ረፍት እናድርግ። ሄድና ከቀደሙ ምንጭ ውሃውን ቀርተና። አባዬ እንኳን ውሃውን ለመጠጣት ለመታጠብም አይሆንም። እንዳለ እኮ ነው ያቆሸሹት። እንዳልኩ አድርግ። ጥሩ። እንዴ እንዴት ነው ውሃው እንደዚህ ሊነጻ ይቻላል? ይኸው አባቴ ተመለከትክ? የትዕግስትን ኃይል ማለት አእምሯችንም ልክ እንደዚሁ ናት። የተረበሸ የተጨነቀ ጊዜ በቶሎ ውሳኔ ከመወሰን ይልቅ ትንሽ የተወሰነ ጊዜና መታገስ ያስፈልጋታል። ሰዎች ምንጩ ላይ ልብሳቸውን አጥበው ውሃውን ቆሻሻ አደረጉት። ምንጩ ምንም ድምፅም ሆነ ተቃውሞ ሳያሰማ ሳይናደድ ቆሻሻውን ይዞ ጉዞውን ቀጠለ። አሁን ግን ተመልከት፣ በመታገስ ውስጥ ምንጩም ሆነ እኛ ያገኘነውን ውጤት። ህይወትም ልክ እንደዚሁ ናት። ቶሎ ከመበሳጨትና ከመናደድ ይልቅ ትንሽ በመታገስ ወርቅ ማንሳት የተሻለ ነው። ምን ሆነ ነው? በህይወቴ አንድ ጓደኛ እንኳን ኖሮኝ አያውቅም። አንድ ጓደኛ። ታውቃለህ አባዬ፣ ምንም መልካም ሆኜ ብቀርባቸው እኔን ከመጉዳት ወደኋላ አይሉም። የኔ ልጅ በልጥሁን ከልክ ያለፈ ደግነት ቁስልን ይጋብዛል። ትክክል፣ ቁስልን ይጋብዛል። ከዚህ በፊት እንደዚህ ሰግቼ አላውቅም። አቅሜ እየተዳከመ ነው። ትንሽ ጊዜ እንደቀረኝ ሳቅ በጣም መፍራት ጀምሬያለሁ። በዙሪያዬ ላይም የኔ የምላቸው ሰዎች ራቁኝ። አንድ እንስሳ እንኳን መጥቶ እንዴት ነው ብሎ አልጠየቀኝም። ቁጭ ብዬ ሞቴን እየተጠባበኩኝ ነው። የጫካው ነብር እጅጉን ታሞ ሞቱን እየተጠባበቀ ነው ተብሏል። ሁላችንም በየተራ ሄድን መጠየቅ ሳይኖርብን አይቀርም። ሁሉም እንስሳ አንድ በአንድ ሄደው ጠይቀውታል። እኔ ብቻ ነኝ ያልጠየቅኩት። ሄጄ ማዘኔታ ማሳየት አለብኝ። አረ እንደማያውቁ ከሆነ ጓደኛዬ ብዙ ወዳጆችን አፍርቷል። ጓደኛዬ ለምን ውጭ ላይ ቆምክ? ለመጨረሻ ጊዜ እንኳን ገብታ አትጠይቀኝም እንዴ? እዚሁ ቆሜ አንተ ሞት ብጠባበቅ የተሻለ ይመስለኛል። ከሁሉም እንስሶች ለምን አንተ ብቻ መጥተህ እንዳልጠየቀኝ ነው ግራ ይገባኝ። ቤት ውስጥ የገቡ ብዙ የእግር ኮቴዎችን ተመልክቻለሁ። ነገር ግን የገባ የእግር ኮቴ እንጂ የወጣ የእግር ኮቴ አይታየኝም። ይህን ጭንቅላትህን እኮ ነው የምወድልህ። ቤት ውስጥ የነበረው አስቤዛ አልቋል። ልገዛ አልወጣ ነበር እና ስራ ከሌለህ በመኪና እንድታደርሰኝ ነበር። አስቸኳይ ቀጠሮ ስላለ ልወጣ ነው። አይ ቆንጂት፣ ዛሬ ምን ታይቶሽ ደወልሽ? ምን ማለት ነው? እሱ ደግሞ የአንቺ ጉዳይ እኮ ያሳስበኛል። ትዳር እንዴት ነው ግን? ተይኝ እባክሽ፣ እኔ ራሴ ግራ ገብቶኛል። ለእኔ ምንም አያስብም፣ ለራሱ ብቻ ነው ጊዜ የሚሰጠው። አይዞሽ፣ በጊዜ ሂደት ነገሮች ይስተካከላሉ። ዛሬ ቀን 18 ነው። ወደ ስራ ስቼ መጣሁ። ምን ነው ሱቅ ሄጄ መምጣት አለብኝ። ሞዴስ ትሰጭኛለሽ? አንድ የምነግርሽ ነገር አለኝ። ልፈታሽ ፈልጋለሁ፣ ግን ለምን እንደማታውቂ አታስመስይ። በቃ በእኛ መሀል ውስጥ ፍቅር አይሰራም። ስለዚህ የ7 ዓመት ትዳራችን ከንቱ ነበር ማለት ነው? አዎ፣ እስካሁንም ለልጄ ስል ነው። በቃ አሁን አንድ ልጅ አለን። ይሄን ጋብቻ ማቋረጥ ይኖርብናል። ለመፋታት ዝግጁ ነኝ።
ነገር ግን እንደዛም የሆነው አንድ ነገር የምታደርግልኝ ከሆነ ነው። ምን ላድርግ? ምንም ላደርግልሽ እችላለሁ። እኔ አንተን ገንዘብ አልፈልግም። ፍቺያችንንም በአንድ ወር እንጨርሷለን። ነገር ግን እቺን አንድ ወር ከስራ እንደተመለስክ እየተሸከምከኝ ወደ አልጋዬ ትወስደኛለህ። ጥሩ፣ እችላለሁ። በቃ በመጨረሻም ተስማማቸው። ዴ አትቀልድ። የመሸከሚያ ሰዓቴ ሳይደርስ አይቀርም። በጭራሽ ስለ ፍቺያችን ለልጃችን እንዳትነግረው። በዚህ አይነትማ 7 ዓመት ሙሉ ምንም ፍቅር አልሰጧትም ማለት ነበር። በጣም ይቅርታ። ከዚህ በኋላ ትዳሬ መፍረስ አልፈልግም። እስካሁንም አስጠሊታ ትዳር ውስጥ ያለው ነበር የሚመስለኝ። ነገር ግን እስካሁን የኔ ጥፋት ነበር። አንድም ቀን ለትዳሬ ጊዜ ሰጥቼው አላውቅም። ከዚህ በኋላ አይንህን ማየት አልፈልግም። ከዚህ በኋላማ አብቅቷል። ይቅርታ። አበባ ትሰጭኛለሽ? ውዴ ውዴ ውዴ፣ ይሄ ቀን ቀርቶሻል ልልሽ አልችልም። የካንሰር በሽታ በራሱ እንክብካቤ ይፈልጋል። ከጎንሽ ያለ ሰው ሊንከባከብሽ ይገባል። በጣም አስፈላጊ የምነግርህ ነገር አለ። ከአንቺ ይልቅ የኔ አስቸኳይ ጉዳይ ነው። ስለዚህ መሄድ አለብኝ።